ኦኬ 32ኛው the gas law that describes the relationship among the four variables pressure, volume, temperature and number of mole ለሚለው ይሄ ማለት ከየት ነው የመጣው? PV is equals to nRT የሚለው ማለት ነው። ሶ ይሄ አይዲያል ጋስ ሎ ኢኩዌሽን ነው። ስለዚህ መልሱ የሚሆነው አይዲያል ጋስ ነው። ነገር ግን ከዚሁ ከጋስ ሎ ጋር ተያይዞ አንድ ትሪክ ልስጣችሁ በቀላሉ እንድታስታውሱ የሚያደርጋችሁን ማለት ነው። ኦኬ ምንድነው የምናደርገው? እንደዚህ ልክ የተዘቀዘቀ ትራያንግል እንስላለን። ከዛ በዚህ መልክ እንከፋፍለዋለን ማለት ነው። ከዛ መያዝ ያለባችሁ ፊደሎች አሉ። በትሪክ መያዝ ትችላላችሁ። የኔን መጨረሻ ላይ አስቀምጥላችኋለሁ። ከዛ ምን እናደርጋለን? እዚች ጋር ፒ፣ ከዛ ቢ፣ እዚህ ጋር ቪ፣ ሲ፣ እዚች ጋር ቲ፣ ከዛ እዚች ጋር ጂ እንደዚህ እናስቀምጣለን። ከዛ በጣም ቀላል ነው። ከዛ እነኚህ እዚህ ኮርነር ላይ ያሉትን እዚች ጋር እዚህ ጋር እና እዚህ ጋር ያሉትን ወደ ውስጥ እናስገባቸዋለን። ኮርነር ላይ ያሉትን ማለት ነው። ከዛ ምን እናደርጋለን? ፒ እዚህ ጋር የነበረው ውስጥ ይገባል ማለት ነው። ከዛ ቢ እንዳለ ነው የሚሆነው። ከዛ ቪም ይገባል፣ ሲ እንዳለ ይሆናል፣ ቲም ወደ ውስጥ ይገባል፣ ጂ ደግሞ እንዳለ ይሆናል ማለት ነው። ከዛ ቦይልስ ሲባል እነኚህ የላኞቹ ነው የምናየው። ቢ ቦይልስ ነኝ፣ ሲ ቻርለስ፣ ከዛ ጂ ደግሞ ጋሉሳካስ ነው ማለት ነው። ስለዚህ ቦይልስ ሲባል ከላይ ያሉትን ነው የምናየው፣ ፕሬሸር እና ቮሊዩምን ማለት ነው። ይሄ ማለት ፒ1 ቪ1 እኩል ይሆናል ፒ2 ቪ2 ይሆናል ማለት ነው። ማለትም ፕሬሸር እና ቮሊዩም ኢንቨርስሊ ሪሌሽንሺፕ አላቸው ማለት ነው። ስለዚህ የቦይልስ እነኚህ ከላይ ያሉት ናቸው ማለት ነው። ሶ የቻርልስ ደግሞ ሲሆን እነኚህን ነው የምናየው፣ ወደ ሲ የሚጠጉትን ማለት ነው። ሉክ እዚች ጋር ኦቨር አለች። ስለዚህ ምን ይሆናል ማለት ነው? ቪ1 ኦቨር ቪ2 አይ ሚን ቲ2 እኩል ይሆናል ቪ2 ኦቨር ቲ2 ይሆናል ማለት ነው። ይሄ ቻርልስ ነው። ሶስተኛ ደግሞ የጋሉሳካስ ሲሆን ደግሞ እቺኛው ነው የምናየው፣ እቺን ማለት ነው። ፕሬሸር 1 እቺኛው ኦቨር ነው። ሶ ኦቨር ቲ1 እኩል ይሆናል ፕሬሸር 2 ኦቨር ቲ2 ይሆናል ማለት ነው። ሶ ሪሌሽንሺፓቸውን በዚህ መልኩ በቀላሉ እንድንለይ ያደርገናል። ሌላኛው ደግሞ ሶስቱንም የያዘው ኢኩዌሽንም ፒ1 ከዛ ቪ1 ኦቨር ቲ1 የሚለውንም ማስታወስ እንችላለን። ማለትም ፒ እዚህ ጋር አለ፣ ቪ አለ፣ ከዛ ኦቨር ቲ አለ ማለት ነው እዚህ ጋር